አባት አንበሳው እንዴት ነህ? ሰላም ነው? ምን ነው ግራ ገብቶኝ። እስቲ ና እናውራ። ና ተነስ፣ ና መኪና ውስጥ ግባ። በሱ እዚህ ጋር ኧረ ና ተነስ። እሺ አልልም። ተነስማ ና። እንደዚሁ ነው አልችልም። እንዴት ነህ? ሁሉ መልካም? እኔ መልእክተኛው እባላለሁ። ደህና ነህ? ምንድን ነው የሆንከው? ለምንድን ነው እዚች ላይ የተኛኸው? ምን ላድርግ ብለህ ነው? የሆንከውን ንገረኝ አባቴ። ወንድምህ ነኝ እኔ። ምንድን ነው የምትሰራው? ሞራ ምን ማድረግ ይችላል? ሰርተህ ይዘህ ሰብስበህ? እሺ ስንት ብር ነው የምትሸጠው አሁን? 30 ብር ነው 40 እና እኔ እገዛለሁ። የምን ተስፋ መቁረጥ ነው? የምን ተስፋ መቁረጥ ነው? እገዛለሁ። እጅግ ነው እንደዚህ በቃ ቤት ተከራይቼ መኖር የምፈልገው። ከእሱማ አቅባ ላገኝ አልቻልኩም። አንድ ሳምንት የሆነ ነገር አገኛለሁ፣ አንድ ሳምንት ደግሞ ይቸግራለሁ። እግዚአብሔር ቀን አለው አይደል? ታውቅ የለ? ስማለሁ። አሁን ምን ባደርግልህ ደስ ይልሃል? ጊዜው ትልቁ ነገር ቢክራይ ይቻላል። አንድ ተስፋ ማድረግ ነው። አሁን የመጀመሪያውን የቤት ክራይ እኔ ብችል ከዛ በኋላ አንተ ትታገላለህ? አታገላለሁ እንጂ እውነት ምን ባዳብላ 30 ብር በቃ ማስቀምጣለኝ። እንዳልኩ ነው መልእክተኛ ነኝ። እሺ አባቴ፣ አንተ ደግሞ ትታገላለህ እንዳልኩ። እቺ ስንት ትመስላለች? እሱ 10 ሺህ ያዝ። ይበዛብኛል። የኔ አባት ያዝ። ይበዛብኛል። ያዝማ ግድ የለም የኔ ጌታ። ገዝክ ልታሳብደኝ ነው የኔ ጌታ። እንካ ያዝ፣ ግድ የለም። ስንት ብር ሆነች አሁን? 30 ሺህ። አሁን ምን ማድረግ የምትችል ይመስልሃል? በዚች በቃ ያ 5 ወር ይችልኛል። የቤት ኪራይ ከዚህ ገና አንድ ፍራሽና አንድ ልብስ ገዛል። እኛው በቃ ማንቀሳቀሻ ያለች። ስለዚህ በደንብ ትሆናለህ። ተመስገና ጋይሌ ጌታ ወንድሜ። አሁን እግዚአብሔር ዳግመኛ እድል ሰጠህ አይደለ? አይደል? በቃ አመሰግናለሁ። አሁን ቁመህ አሳየን። እሺ እኔ ጌታ። እሺ አባቴ። አናበህ እኮ ጠቅላላ ፊት አጅና አንተ ኢንሻአላህ ጀግና። አይዞሽ አባቴ። እሺ በቃ መልካም ጊዜ ይሆናል። ለሁላችን ያዛት በል